ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። ካገዛችሁን እኛ በንጹህ ልብ ሀገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለም። የአማረች ኢትዮጵያን ብቻ ማየት እንፈልገው። በንግግራችን፣ በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለው እሱ ነው። የተለየ ፍላጎት የለንም። ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱ ነው እኛ የምንፈልገው፣ እንኳን እርስ በርሳችን